እሺ ሰላም ሀቡ በአሁን ሰዓት ራሴን በጣም ጠልቼዋለሁ ህይወት አስጠልታኛለች ለመወሰን ተቸግሬያለሁ ከ10 አመት በፊት የተዋወኩት ልጅ ጋር ሴት ናት ማለት ነው ከ10 አመት በፊት የተዋወኩት ልጅ ጋር ተጋባን ከመጋባታችን በፊት በጣም እንዋደድ ነበር ሰዓት ላይ ድንገት ተነስቶ ቤተሰብ አሁን አታገባም አለኝ አሉኝ እኔም ማልቀስ ጀመርኩ ስለምወደው 1 አመት ያክል ተለያየን ዱአ ያረኩ አለቅስ ነበር ለኔ ካለው ሁሉን ነገር አመቻችልኝ ለኔ ካላልከው አርቅልኝ እያልኩ አለቅስ ነበር በሌላ ቁጥር እየደወልኩ ሃሎ ሲለኝ ድምጹን ሰምቼ አልቅሼ እዘጋለሁ ቡና ይልቅዳ እንደጠብቁ They're burning red skin peeled off their bodies after snapping. Jebeno kidwan rebelo. Wafram no bunna mashallah. And guys, what about the citizens of the towns that were near the explosion? ያዳመጣችሁ ኮፒ ሊንክ እና ኦኬ ምኑ ጋር ነው ያቆምኩት አልቅሼ እዘጋለሁ ስራዬንም ለማጥፋት ራሴንም ለማጥፋት ሞክሬያለሁ የሆነ ሰዓት ላይ መጣና ላገባ ነው አለኝ ደስ ይላል አልኩት አውቄ ውስጤ እየደማ የምርም ሊያገባ ነበር መወሰን ላይ ተቸግሮ ነበር ደነዘዝኩ ህይወት እንዲህ ናት አልኩ ከተለያየም በኋላ ብዙ ባል መጣልኝ ተያዩ ይሉናል ቤተሰብ ማለት ነው ተያዩ ይሉናል እተያያለሁ ካየዋቸው በኋላ እጠላቸዋለሁ ቤተሰብም ጋር ተጣላው አንድ ቀን መጣ በዚህ በአንድ ወር ውስጥ ላገባ ነው አለኝ ማንን አልኩት ዝም ብለሽ ጠብቂ ቀኑ ሲደርስ ታውቂያለሽ አለኝና አንዲት ልጅ እያወራሁኝ ነው አለኝ ያገሩ ልጅ ናት በወሬ አቃታለሁ ቤተሰብ አሳውቃለች የቀረው መጋባት ብቻ ነው አለኝ ከ3 ቀን በኋላ እኔ ቤተሰብ ጋር ሽምግልና ተልኳል ሰላም ልል ወንድሜ ጋር ስደውል ቤተሰቦቿ በሽማግሌ እንደተላከ ተነገራት ወንድሟ ጋር ሰላም ልትል አይ ቲንክ አረብ ሀገር ናት መሰለኝ ስደውል እንዴት ሳታሳውቂን ሽምግልና ይላካል አለኝ የምን ሽምግልና አልኩት ተነገረኝ እሱ ጋር ደወልኩ በጣም ስለጎዳሁሽ አንቺ ጋር ብዙ አሳልፈናል አንቺን ጎድቼ ባገባም አይገጥመኝም እወድሻለሁ ቤተሰብ ጸበኛ ስለነበሩ እነሱን ማሳመን ስላልቻልኩ ነበር አሁን ልቤን መወሰን አለበት እዬ እሷ ምን ታድርግ በእናንተ ባለፈ ጸብ የተጣሉት ቤተሰቦች በአካል የሉ እኛ ምን እናድርግ ብሎ ቤተሰቡን አሳምኖ ሽምግልና እንደላከ ነገረኝ በአንድ ውስጥም ተጋብተን በአንድ መኖር ጀመርን አልጨረስኩም መልሳለሁ ብላ ሄደች Over the town's loudspeakers, residents were told to only bring important documents and personal necessities. ምን ላይ ነው ጽሁፉን መላክ የሚቻለው ኢንስታግራም ላይ ከፈለግሽም ቴሌግራም ላይ ሊንኩ ባዮ ላይ አለልሽ አልጨረስኩም እመለሳለሁ ብላ ሄዳ አይዟችሁ ተመልሳለች አለገና እሺ አልጨረስኩም እመለሳለሁ ብላ ጽፋ ሄዳ ተመለሰች ከተወሰነ አመታት በኋላ ልጅ ወለድን ወደ ሀገርም ላክን that means they are in Saudi Arabia ልጅ ሚላከው ከሳውዲ ነው ከዱባይ አይላክም ከካታር አይላክም አይቻልም ልጅ ሚላከው ከሳውዲ አረቢያ ነው ስለዚህ ሳውዲ ናቸው ኦኬ ከተወሰነ አመታት በኋላ ልጅ ወልደን ወደ ሀገርም ላክን ትንሽ ሰርተን ቤትም ሰራን ማሻአላ ጎበዞች በዛ መካከል ግን ጥሩ የሰራ ሰውና ታታሪ ነው ግን ሲናደድ ሶብር የለውም ሶብር ማለት በአረብኛ ትዕግስት ማለት ነው ሲናደድ ትዕግስት የለውም ይሳደባል ህይወቴን እንድጠላው ያደርገኛል ብል ቤተሰብም ጋር እናደርሳለን ሲጣሉ ማለት ቤተሰብ ይሰማል እናደርሳለን ታውተው ብለው ይመልሱናል ስለምወደው ይቅር እለዋለሁ ግን ውስጤ ታሟል ቂም ይዛለሁ ያለኝን እያሰብኩ ተጎዳው ጨክኝም በቃኝ ብዬ ከአንድ ቀን በኋላ ይናፍቀኛል ሁለተኛም ወለድኩ ከዛ ጸባዬ ተቀየረ መነጫነጭ ትንሽ ሲናገረኝ ብዙ እናገራለሁ በአንድ ወር ውስጥ 10 ጊዜ እንጣላለን
እኔ ጤነኛ አይደለሁም ስንጣላ ስልኩን ዘግተህ ውጣ ጥፋተኛ ስንጣላ ስልኩን ዘግተህ ውጣ ጥፋተኛ በሆን እንኮ ሲረጋጋ እኔ ይቅርታ ጠይቀሃለሁ ይህንን ተባበረኝ እለዋለሁ ለትዳራችን ስንል ስለው እሺ ይለኛል ግን ስንጣላ ሰድቦኝ ስልኩን ይዘጋል እኔ ስናደድ ውላለሁ እንለያይ ብልም ቤተሰብ እንቢ አሉ ከነሱ በላይ እኔም ግራ ገባኝ እናንተ ብትሆኑ ምን ታደርጋላችሁ ልጁ ግን ልጆቹን ይወዳል ለመለወጥ ይጥራል ግን ጸባይ የለውም በጸባይ ልንስማማ አልቻለም ቀን በቀን እናስዬን ጠላሁት ቀን በቀን ራሴን ጠላሁት እሱም ማይቀየር እኔም እንደዛው አለች